بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ይህ የምትመለከቱት ትምህርታችን ክፍል 2 ነው። ባሳለፍነው ክፍላችን ላይ ከቃዒደቱ ኑራንያ ክፍል 1ን ለማየት ሞክረናል። በክፍል 1 ላይ 10 ሐርፎችን ለማየት ሞክረናል። በዛሬው ትምህርታችን ደግሞ የምንመለከተው 10 ሐርፎችን ይሆናል። በድጋሚ የምንነሳው ከዛ ይሆናል። ቢስሚላሂ الرحمن الرحيم ዛ سين سين شين شين صاد صاد ضاد ضاد ضا ضا ظا ظا عين عين غين غين فا فا إن شاء الله لزاري من ملكته 10 حرفوችን ነው። በደንብ አርጋችሁ ተከታተሉን። ባሳለፍነው ክፍላችን ላይ አንድ ሐርፍ የሚገናኙበትን መንገድ እያየን የሚለያዩበትን መንገድ ለማየት ሞክረናል፣ ባጭር ለመለየት። ባሳለፍነው ትምህርታችን ላይ ያቆምነው ራ ላይ ነው። ራ የሚመሳሰለው ከማን ጋር ነው? ከዛ ጋር ነው። እንደምትመለከቱት ራ ይሄ ነው። ምንም አይነት ነጥብ የለውም ከላይም ከታችም። ቅርጹም እንደምትመለከቱት ነው። ይሄ ራ ከማን ጋር ነው የሚገናኘው ካለን ከዛ ጋር ነው። ዛ ከላይ አንድ ነጥብ አለው፣ ነገር ግን ከታች ያለው ቅርጹን በተመለከተ ከራ ጋራ ይመሳሰላል። ስለዚህ ራና ዛን የምንለይበት ትልቁ ነገር ምንድነው? ነጥባቸው ነው። ራ ምንም አይነት ነጥብ የሌለው ሲሆን ዛ ግን እንደምትመለከቱት ከላይ አንዲት ነጥብ አለችው ማለት ነው። طيب ቀጣይ ሲን ሺን ሁለታቸው የሚገናኙት ከታች ባለው ቅርጻቸው ይገናኛሉ፣ ነገር ግን በነጥባቸው እነዚህም ይለያያሉ። ሲን ምንም አይነት ነጥብ የለውም ከላይም ከታችም። ሺን ግን ከላይ 3 ነጥብ አለው። ስለዚህ ሲን እና ሺንን ባጭሩ የምንለይበት ትልቁ መንገድ ምንድነው? ነጥባቸው። ሺን ከላይ 3 ነጥብ አለው፣ ሲን ምንም አይነት ነጥብ የለውም። طيب በመቀጠል ሷድ ضاد ሷድ እና ضاد ቅርጻቸው ከታች ባለው ቅርጻቸው ይገናኛሉ፣ በነጥባቸው ይለያያሉ። ሷድ ምንም አይነት ነጥብ የለውም፣ ضاد ከላይ አንድ ነጥብ አለው። አሁንም በምን ለየናቸው? በነጥባቸው። በመቀጠልም ጣ እና ዛ ጣ ምንም አይነት ነጥብ የለውም፣ ዛ ከላይ አንድ ነጥብ አለው። አሁንም ጣ እና ዛን የምንለያቸው በነጥባቸው ነው። በሌላ ቅርጻቸውሳ ሁለታቸውም ተመሳሳይ ቅርጽ አላቸው ማለት ነው። በመቀጠል አይን እና ገይን አይን ምንም አይነት ነጥብ የለውም፣ ገይን ከላይ አንድ ነጥብ አለው። አሁንም አይን እና ገይን በነጥባቸው ይለያያሉ፣ በሌላ ቅርጻቸው ይገናኛሉ ማለት ነው። ሌላኛው ፋ ነው። ፋ ከሚቀጥለው ክፍላችን ጋራ ካለው ከቋፍ ጋራ በተወሰነ መንገድ ይገናኛል። ኢንሻአላህ በቀጣይ ባንድ ላይ የምንዳስሰው ይሆናል። ንባቡን ብቻ ታነቡልኛላችሁ ማለት ነው። ሌላው የንባብ ችግርን በተመለከተ ዛ ላይ ስንመጣ ብዙዎች ዘይን እያሉ ያነቡታል። ዘይን በተለይ በድሮ ላይ ማለት ነው። ይሄ ዘይን ተብሎ አይነበብም። ስናነብ ዛ ዛ አፋችንን ከፈት እናደርገዋለን። ከዛ ውጭ ምንም የምንጨምረው ነገር የለም። ዛ ዛ አለቀ። በመቀጠል ሲን ላይ በተመለከተ ሲን ብለን እልፍ አይባልም። ሲን ሲን ሳብ አድርገን ማንበብ ይኖርብናል። ሽንም ላይ ሺን ሺን በዚህ መንገድ ሁለቱም መነበብ አለባቸው። ሲን ሽን ብለን ፍጥና አድርገን ልናነባቸው አይገባም። በመቀጠል ሷድ
ሷድ እዚህም ላይ እንደምትመለከቱት ሷድ ብለን እልፍ አይባልም። ሳብ አድርገን ዳል ላይ ደግሞ መጨረሻ ላይ ነጠር አድርገን ቀልቀላ ሰተነው እንሄዳለን። ይህ ማለት ሷድ ድ የሚል ድምፅ ይወጣል ማለት ነው። ሷድ ሷድ ضاد ضاد ሀከዛ ሁለታቸውንም በዚህ መንገድ እናነባቸው። በመቀጠል ጣ እዚህ ላይ አፋችንን ከፈት ጣ ጣ ዛ ዛ ዛ ሁለታቸውም ላይ አፋችንን ከፈት ከፈት እናደርጋለን ማለት ነው። በመቀጠል አይን አይንንም አይን ብለን ዝም ብለን በቀጥታ ቁርጥ አድርገነው አይነበብም። ስናነብ ሳብ እናደርጋለን። አይን አይን። በመቀጠል ወይን ወይን። ፋ የዛሬ ትምህርታችን ይህን ይመስላል። ኢንሻአላህ ሐርፎችን በደንብ አድርጋችሁ ለዩዋቸው። መጨረሻ ላይ ሐርፎችን ስንጨርስ ፈተና ይኖረናል ማለት ነው። በደንብ አድርጋችሁ ተከታተሉ። ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።